ሰላም ጤና ይስጥልኝ ውድ ግብር ከፋዮቻችን፣ ስሜ ሰለሞን ገረመው ይባላል። በምዕራብ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት በታክስ ከፋዮች ትምህርትና መረጃ አቅርቦት የስራ ሂደት የትምህርት ባለሙያ ነኝ። ዛሬ የምንወያይበት ርዕስ ኪሳራ ማሸጋገርን ይመለከታል። ኪሳራ ማሸጋገርን ከመመልከታችን በፊት አዋጅ 979/2008 አንቀጽ 22 ላይ ተቀናሽ ወጪዎች ብለን የዘረዘርናቸውን የወለድ ወጪ፣ የእርጅና ቅናሽ፣ የበጎ አድራጎት የሚለገሱ ስጦታዎችን እንዲሁም ደግሞ ኪሳራ ማሸጋገርን የተጠቀሰ ሲሆን ዛሬ የምንወያይበት ርዕስ ኪሳራ ማሸጋገርን ይመለከታል። ኪሳራ ማሸጋገርን ስንመለከት ኪሳራ ማለት ምን ማለት ነው? ኪሳራ ማሸጋገር ይችላል ወይ የሚለውን እንዲሁም ደግሞ ለስንት ዓመት ያክል ኪሳራን ማሸጋገር ይችላል፣ እንዲሁም የስንት በጀት ዓመት ኪሳራዎችን ማሸጋገር ይችላል የሚለውን በግልጽ እናያለን ማለት ነው። የመጀመሪያውን ስናይ በአዋጅ ቁጥር 979/2008 አንቀጽ 26 ንዑስ አንቀጽ 1 ላይ ኪሳራ ማለት አንድ ግብር ከፋይ በተቀናሽነት የያዛቸው ወጪዎች በግብር ዓመቱ ካሳወቀው ጠቅላላ ገቢ በብልጫ የተመዘገበው የገንዘብ መጠን መሆኑን የሚገልጽ ሲሆን እንዲሁም በዚሁ አዋጅ 979/2008 አንቀጽ 26 ንዑስ አንቀጽ 2 ላይ ደግሞ አንድ ግብር ከፋይ በሚቀጥለው የበጀት ዓመት ግብሩን በሚያሳውቅበት ጊዜ የተቀናሹን ማቀናነስ እንደሚችል በግልጽ ያስቀመጠ መሆኑ ይታያል። ነገር ግን ይህንን ስንል በገቢ ግብር ደንብ ቁጥር 410/2009 አንቀጽ 42 ንዑስ አንቀጽ 2 እና 3 መሰረት አንድ ግብር ከፋይ ኪሳራውን ማሸጋገር የሚችለው ኪሳራ ያጋጠመበት በጀት ዓመት በበጀት ዓመቱ ከመድረሱ በፊት በሚኒስቴር መስሪያ ቤቱ ኦዲት የተደረገና ኪሳራው የተረጋገጠ ከሆነ ወይም ደግሞ በውጭ ኦዲተር ኦዲት አስደርጎ የበጀት ዓመቱ የሚቀጥለው የበጀት ዓመት ከመድረሱ በፊት የኦዲት የተደረገውን ፋይል ከፋይሉ ጋር ካያያዘ ብቻ የኪሳራው እንደሚሸጋገርለት በግልጽ ያስቀምጣል ማለት ነው። ወደሚቀጥለው ስንሄድ በዚሁ አዋጅ 979/2008 አንቀጽ 26 ንዑስ አንቀጽ 3 ላይ አንድ ግብር ከፋይ ለምን ያክል ጊዜ ኪሳራውን ማሸጋገር ይችላል የሚለውን በግልጽ ያስቀመጠ ሲሆን አንድ ግብር ከፋይ ኪሳራ ካጋጠመበት ዓመት መጨረሻ ዓመት ጀምሮ የሚቆጠር ለ5 ዓመታት ያልበለጠ ጊዜ ኪሳራውን ማሸጋገር እንደሚችል በግልጽ ያስቀምጣል። በመጨረሻም የምናየው ሀሳብ በዚሁ አዋጅ 979/2008 አንቀጽ 26 ንዑስ አንቀጽ 4 ላይ የተጠቀሰውን አንድ ግብር ከፋይ በምስረታ ጊዜው ማለትም ድርጅቱ ተመስርቶ እስከሚዘጋ ወይም ሊኩዴት እስከሚያደርግ ድረስ ሊያሸጋግር የሚችለው የሁለት በጀት ዓመት ኪሳራዎችን ብቻ እንደሆነ ሕጉ ያስቀምጣል ማለት ነው። ስለተከታተላችሁን እናመሰግናለን። እነዚህ አይነት መረጃዎችን የህግ ማብራሪያዎችን የሚፈልጉ ከሆነ የዩቲዩብ ቻናላችንን ሰብስክራይብ፣ ሼር እና ላይክ በማድረግ መከታተል ይችላሉ። አመሰግናለሁ።